ይህን መልእክት የላኩት ስለተላከልኝ ነው። በቻልኩ አቅም ለጓደኞቼ ሁሉ ላክላቸው። የእውነት ታሪክ ነው። ካመንከኝ ማለት ነው። ካላመንከኝ እኔ የኔን ድርሻ ተወጥቻለሁ፣ ያንተ ድርሻ ደግሞ ተወጣ። እውነተኛ ታሪክ ነው። አንድ የታመመች ሴት ነበረች። በህልሟም የድንግል ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠጣን ውሃ ሰጠጣ ታየች። ጠዋት ከእንቅልፏ ስትነቃ ራሷን ተፈውሳ አገኘችው። ከጎኗም ኢየሱስ ክርስቶስ ሕያው ነው፣ እውነተኛም አምላክ ነው የሚል ጽሑፍ፣ ፍጹም ጽሑፍ ማስታወሻ አየች። ከዛም በፍጥነት ተነስታ ያየችውንና የሆነላትን ላገኘችው ሁሉ አወራች። አንድ ፖሊስ ኦፊሰርም ሰምቶ ለ13 ሰዎችና ጓደኞቹ ላከላቸው። ከ13 ቀን በኋላ ማዕረግ ተጨመረለት። አንድ ሌላ ሰውም ይህንን ቴክስት ደረሰው፣ እሱም አጠፋው። እሱም በ13ኛው ቀን ከሰረ። እባክህን ይህንን መልእክት ለ13 ሰዎችና ከዚያ በላይ ለሆኑ ለምታውቋቸው ሰዎች ላክ እና እመነኝ፣ የሆነ ነገር ለህይወት ይከሰታል። ይቅርታ ስለረበሽኩ፣ እኔ አምላክ ነኝ። ለአንተ ጊዜ አለኝ፣ ልባርክሻለሁ። እባክህ ከህይወት 30 ደቂቃ ብቻ ስጠኝ። ጸልይልኝ አልልህም፣ ብቻ ወድሰኝ፣ አመስግነኝና እባክህን እስከ ሌሊት በቻልከው መጠን በዓለም ሁሉ ይህንን መልእክት ላክ። ይህን መልእክት አታጥፈው። በሚያስፈልግ ሁሉ ልረዳሻለሁ እና በረከት ሁሉ በእጅ ነው። የድንግል ልጅ አንተ ለትልቅ ነገር ያዘጋጀ እየፈተነ ሊሆን ስለሚችል መልእክቱን ችላ አትበለው። በእግዚአብሔር የምትተማመን ከሆነ መልእክቱን ላክ። ነገር ደስ የሚል ነገር ይሆንልሃልና እባክህን ሰንሰለቱን አታቋርጠው። በ10 ደቂቃ ውስጥ ለ13 ሰዎች ይህንን መልእክት ላክ። ይቅርታ ግን እንዲህ ብዬ ስለጠየቅኩ ግን ለህይወት ለእግዚአብሔር ቦታ ትሰጣለህ? አዎ ከሆነ መልስህ አሁኑኑ ስራን ሁሉ ትተህ ይህንን ሁሉ መልእክት ለ13 ሰዎች አሁኑኑ ላክ። ከዚያ ጌታ ያ ነገር ምን እንደሚያደርግልህ ታያለህ። እግዚአብሔር ይወድሃል፣ እመነኝ። ከ7 ቀን በኋላ ህልሙን በሆነ ሁሉ ታያለህ። ግን ይህንን መልእክት ችላ ካልከው በራስ ቀን ለመጓዝ ለ7 ዓመት ድካም ብቻ ታተርፋለህ። እባክህ አድርገው እና እባካችሁ ለምታውቁ ሰዎች ሁሉ ይህንን ሼር አድርጉ። ለኔ የተከሰተልኝ ነገር ስላለ ነው። በ7 ቀን ለ13 ሰዎች ልኬና እባካችሁን ሼር አድርጉት።